እስቲ አስቡት በአንድ ወቅት እያንዳንዱ የሀገሪቱ ዜጋ ሚሊዮነር የሆነባት የቅንጦት መኪናዎች በየደጃፉ የሚቆሙባት እና መንግስት ለህዝብ ገንዘቡን የሚበትንባት አንዲት ምድር እንደነበረች። ይቺ አስገራሚ ደሴት በፓሲፊክ ውቅያኖስ መካከል የምትገኘው ናውሩ ናት። በ1970ዎቹ በነፍስ ወከፍ ገቢ የዓለማችን ቁጥር 1 ባለጸጋ ሆና በአሜሪካና በጃፓን ላይ ትሳለቅ ነበር። ነገር ግን ይህ ሁሉ ሀብት የመጣው ከወርቅ አሊያም ከነዳጅ አይደለም። ለሺህ ዓመታት በተከማቸ የወፍ ጽዳጅ ወይም ኩስ ነበር። ይህ ሲሰማ ለጆሮ ሊያስገርም ይችላል፣ ታሪኩ ግን እውነት ነው። ዛሬ ግን ያ ገንዘብ ተራራ የመሰለ ቅንጦት ቀልጦ ደሴቲቱ ወደ ድንጋይ ክምርነት ተቀይራለች። ህዝቡም በዓለም ላይ በውፍረትና በበሽታ ቀዳሚ ሆኖ ለህልውናው እየታገለ ይገኛል። በአንድ ወቅት ላምበርጊኒ ይነዱ የነበሩ ሰዎች ዛሬ ለዳቦ ሰልፍ የሚቆሙባት ናውሩ በስግብግብነት ራሷን የበላችዋ ብቸኛዋ የዓለማችን ሀገር ሆና በታሪክ መዝገብ ሰፍራለች። ሳይንስ እንደሚለው ከሆነ የሀገሪቱ የሀብት መነሻ እንዲህ ነው። ለዘመናት በደሴቲቱ ላይ የሰፈሩ የባህር ወፎች የጣሉት ኩስ ለሺህ ዓመታት ተከማችቶ ከድንጋዮችና ከሌሎች ማዕድናት ጋር ተዋህዶ ፎስፌት የተባለ እጅግ ውድ የሆነ የማዕድን ማዳበሪያን ፈጠረ። ናውሩ ነፃነቷን ካገኘች በኋላ ሀብቱም ሙሉ በሙሉ በእጇ አስገባች። በአንድ ጀንበር ደሴቲቱ ወደ ገንዘብ ማምረቻነት ተቀየረች። መሬቱ ተቆፍሮ የሚወጣው እያንዳንዱ ቶን ፎስፌት በዓለም ገበያ ላይ በከፍተኛ ዋጋ ይሸጥ ነበር። ይህ የተፈጥሮ ስጦታ ለናውሩ ህዝብ በረከት መስሎ ቢታይ ከጀርባው ግን ደሴቲቱን የሚያጠፋ መርዝ ይዞ እንደመጣ ማንም አላስተዋል። ናውሩ በጥሬ ገንዘብ ስትጠቀልቅ የተፈጥሮ ሚዛኗ ግን ቀስ በቀስ እየፈረሰና ለወደፊት ውድቀቷ መሰረት እየጣለ መጣ። የተፈጥሮ ሀብት አጠቃቀም ጥበብ ካልታከለበት መጨረሻው ጥፋት መሆኑ ታሪኩን በግልጽ ያሳየናል። በ1970ዎቹና 80ዎቹ የናውሩ ህይወት ልክ እንደ ተረት ነበር። መንግስት ለዜጎቹ የሚሰጠው ጥቅማ ጥቅም ወሰን አልነበረውም። እያንዳንዱ ዜጋ በመንግስት መስሪያ ቤት ውስጥ ተቀጥሮ ትልቅ ደሞዝ ይከፈለዋል። ምንም አይነት ግብር አይከፍልም። ትምህርትና ሕክምና ሙሉ በሙሉ በነፃ ነው። አንድ የናውሩ ዜጋ ጥርስ እንኳን ቢታመም መንግስት በግል ጀት ጭኖ ወደ አውስትራሊያ በመውሰድ ሁሉንም ወጪ ይሸፍንለት ነበር። ሰዎች የቅንጦት መኪናዎችን በብዛት ይገዙ ነበር። ምንም እንኳን ደሴቲቱ 21 ኪሎ ሜትር ብቻ የሚረዝም አንድ ክብ መንገድ ብቻ ቢኖራትም ላምበርጊኒና ፌራሪ መኪናዎች በደሴቲቱ ጠባብ መንገዶች ላይ ይከማቹ ነበር። መንገዱ ሲሰለቻቸው ደግሞ መኪናውን ጥለው ሌላ አዲስ ይገዙ ነበር። ይህ አይነቱ ያልተገደበ ፍጆታ ህዝቡን ለሥራ አጥነት፣ ለሥራ ጥረት የማይጓጓ አደረገው። ምክንያቱም ገንዘብ ያለ ድካም ከምድር ውስጥ በቁፋሮ እየወጣ ስለነበር። ፎስፌቱን ለማውጣት ሲባል በደሴቲቱ መሃል የነበረው ለም መሬትና ዛፎች በሙሉ ተመንጥረው መሬቱ በጥልቅ መቆፈር ተጀመረ። የናውሩ መልክዓ ምድር ከጊዜ ወደ ጊዜ እየተለወጠ ሄዶ በአንድ ወቅት አረንጓዴ የነበረችው ደሴት ወደ ነጭ ድንጋይነት ተቀየረች። የቁፋሮ ሂደት 80% የሚሆነውን የናውሩ መሬትን ለመኖሪያም ሆነ ለእርሻ የማይሆን ባዶ ድንጋይ ያደረገው። ዛሬ ደሴቲቱን ከላይ ሆኖ ለሚመለከተው ሰው የሚታየው በውቅያኖስ ዳርቻ ያለች ቀጭን አረንጓዴ መሰልና በመሃል ያለ ግዙፍ ነጭ የድንጋይ ክምር ነው። ይህ ማለት ደሴቲቱ ከውስጥ ወደ ውጭ እየተበላች ነበር። ህዝቡ ለገንዘብ ሲል ቤቱንና መሬቱን ሸጦ ጨረሰው። ዛፎች በመጥፋታቸው የደሴቲቱ ሙቀት ጨመረ፣ ዝናብም ጠፋ። ተፈጥሮ ለሰው ልጅ ስግብግብነት ዋጋ ማስከፈል ጀመረች። ናውሩ ሀብቷን ለማግኘት ስትል የመጨረሻ መጠለያዋን ማውደም ጀመረች። የተፈጥሮ አልበቃ ብሎ የናውሩ መንግስት በፎስፌት ሽያጭ የሚያገኘውን ትርፍ ለማስተዳደር ያቋቋመው አንድ ተቋም ነበር። ይህ ተቋም በሙስናና በስህተት የተሞላ ነበር። በለንደን፣ በቶኪዮና በሜልቦርን ውድ ህንጻዎችን ቢገዙም አብዛኞቹ በብክነትና በአጭበርባሪዎች ምክንያት ጠፉ። ለምሳሌ በለንደን የተሰራው የቲያትር ድራማ በሚሊዮኖች የሚቆጠር ዶላሮች ፈሶበት በመጀመሪያው ቀን በከፍተኛ ኪሳራ ተዘጋ። የመንግስት ባለስልጣናት በዓለም ዙሪያ በውድ ሆቴሎች እየተዝናኑ የህዝቡን ሀብት አባከኑት። አንዳንዶቹ ደግሞ አጭበርባሪዎች ተታለው በሚሊዮን የሚቆጠር ገንዘብ አጡ። በዚህ ምክንያት ፎስፌቱ ከማለቁ በፊት የናውሩ የቁጠባ ገንዘብ እየቀነሰና ዕዳው እየጨመረ መጣ። ይህም የሀገሪቱን ውድቀት አፋጠነው። የተሳሳተ አመራርና ብክነት በአንድ ወቅት የነበረውን ታላቅ ሀብት ወደ ጥልቅ ዕዳ ቀየረው። በ1990ዎቹ አጋማሽ ላይ ናውሩ የፈራችው ቀን ደረሰ። በቀላሉ የሚቆፈረው ፎስፌት ተሟጠጠ። የዓለም ገበያም ለናውሩ ጀርባውን ሰጠ። በአንድ ወቅት በዓለም አቀፍ ደረጃ ባንኮች ሚሊዮን ዶላር የነበራት አገር ድንገት ባዶ እጆቿን ቀረች። በከፍተኛ ዕዳ ውስጥም ተዘፈቀች።
አውሮፕላኖቿ በዕዳ ተወረሱ። በውጭ ሀገር የነበሯት ህንፃዎች ተሸጡ። ብሔራዊ ባንኳም ፈረሰ። ዜጎች በባንክ ያስቀመጡትን ገንዘብ ማውጣት አልቻሉ። መንግስት ደሞዝ መክፈል አቆመና አገሪቱን ወደ ጨለማ ውስጥ አስገባት። በአንድ ጀንበር ላምበርጊኒ ይነዱ የነበሩ ሰዎች ለምግብ የሚሆን ገንዘብ አጡ። መኪናዎቻቸውም በቤንዚን እጥረት ምክንያት ዝገው ቀሩ። ይህ ውድቀት ድንገተኛ አልነበረም። ነገር ግን ናውሩ ለዓመታት ችላ ስትለው የነበረው እውነታ ፊት ለፊት መጥቶ አነቃት። ሀገሪቱ ከዓለም ባለጸጋነት ወደ ዓለም ድህነት የተሸጋገረችበት ፍጥነት በታሪክ ውስጥ እጅግ አስደንጋጭ ክስተት ነበር። ገንዘብ ለማግኘት የተቸገረው የናውሩ መንግስት በመጨረሻ ሰዓት ላይ እጅግ አደገኛና ህገወጥ ወደሆኑ መንገዶች ፊቱን አዞረ። ናውሩ ማንኛውም ሰው በኢንተርኔት ባንክ እንዲከፍት በመፍቀድ የዓለማችን የገንዘብ ማጠቢያ መኒ ላውንደሪ ማዕከል ሆነች። የሩሲያ ማፊያዎችና የተለያዩ ዓለም አቀፍ ወንጀለኞች በቢሊዮን የሚቆጠር ዶላር በናውሩ ባንኮች በኩል በማሳለፍ ከህግ ማምለጫ አደረጓት። ይህ ተግባር ናውሩን በዓለም አቀፍ ደረጃ ስሟን ከማጥፋቱም በላይ ከአሜሪካና ከሌሎች ሀያላን ሀገራት ጋር እንድትጋጭ አደረጋት። መንግስት ገንዘብ ለማግኘት ሲል የሀገሪቱን ሉዓላዊነትና ክብር ለወንጀለኞች አሳልፎ ሰጠ። ይህም የታሪኳ ጥቁር ነጥብ ሆኖ ቀረ። ቃን ሲጥል ፈራጁ ብዙ ነው እንደሚባለው ከአውስትራሊያ ጋር የነበራት ግንኙነት ሌላ መልክን ያዘ። ከ2001 ጀምሮ ናውሩ ሌላ አዲስ የገቢ ምንጭን አገኘች። ይህም ከጎረቤት ሀገር አውስትራሊያ የሚመጡላትን ስደተኞች በደሴቲቱ ላይ ማቆየት ነበር። አውስትራሊያ በባህር የሚመጡባትን ስደተኞች ወደ ሀገሯ ከማስገባት ይልቅ ለናውሩ ገንዘብ በመክፈል በደሴቲቱ ላይ በካምፕ እንዲታሰሩ አደረገች። ይህ የጥገኝነት ማቆያ ማዕከል ለደሴቲቱ ዋነኛ የገቢ ምንጭ ቢሆንም በውስጡ የሚፈጸመው ሰብአዊ መብት ጥቃቶች ግን ዓለምን አስቆጥቷል። ስደተኞቹ ለዓመታት ያለምንም ፍርድ በከባድ ሁኔታ ውስጥ እንዲቆዩ ተገደዱ። ይህም ናውሩን የፓሲፊክ እስር ቤት የሚል ስም አሰጣት። አንድ ቀን ራሷን የቻለች ባለጸጋ የነበረችው ናውሩ ዛሬ የሌላ ሀገር ስደተኞች በመጠበቅ የምታገኘው ጥሬ ገንዘብ ህልውናዋን ታሳልፋለች። ይህ ሁኔታ አገሪቱን ምን ያህል ተስፋ ወደ መቁረጥ ደረጃ እንደደረሰች የሚያሳይ ትልቅ ማረጋገጫ ሆኖ ተመዝግቧል። የናውሩ የብልጽግና ዘመን በህዝቡ ጤና ላይም ከባድ ጠባሳ ጥሎ አሳልፏል። ዛሬ ናውሩ በዓለም ላይ ከፍተኛ የውፍረትና የስኳር በሽታ ያለባት ሀገር ሆናለች። በሀብቱ ዘመን ህዝቡ የተፈጥሮ ምግቦችን ትቶ የተቀነባበሩና በስኳር የተሞሉ ምግቦችን ከውጭ እያስመጣ መመገብ በመጀመሩ ጤናው ታወከ። ዛሬ 90% በላይ የሚሆነው ህዝብ ከልክ ያለፈ ውፍረት ያለበት ሲሆን አማካኝ የሰው ልጅ የመኖር ዕድሜም እጅግ ዝቅተኛ ሆኗል። ስራ አጥነትና ተስፋ መቁረጥ በወጣቱ መካከል በተስፋፋ ሁኔታ መታየት ጀምሯል። ሱሶች በደሴቲቱ ላይ በከፍተኛ ሁኔታ ነግሰዋል። ትምህርት ቤቶችና መሰረተ ልማቶች ፈርሰዋል። ህዝቡ ከድህነት ጋር እየታገለ ያለውን የጥገኝነት ህይወት ዋጋ እየከፈለ ይገኛል። ናውሩ ሀብቷን ብቻ ሳይሆን የዜጎቿን ጤናና የነገ ተስፋዋንም ጭምር በስግብግብነት መስዋዕትነት አድርጋለች። የናውሩ ታሪክ ለሰው ልጅ ታላቅ እና መራር ማስጠንቀቂያ ነው። የተፈጥሮ ሀብት ያለ ጥበብ፣ ያለ እቅድ እና ያለ ስነ ምግባር ጥቅም ላይ ሲውል እንዴት ወደ አጥፊ እርግማን እንደሚቀየር በግልጽ ያሳያል። በአንድ ወቅት በወፍ ኩስ ላይ ተመስርታ ሰማይ የደረሰችው ያቺ ባለጸጋ ሀገር ዛሬ በምድር ላይ ያለ የድንጋይ ክምችት፣ የዝግት መኪናዎች፣ መቃብርና የቆሸሸ የታሪክ ጠባሳ ሆና ብቻ ቀርታለች። የናውሩን አስደንጋጭ ታሪክ እስከ መጨረሻው ስለተከታተላችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ በየሳምንቱ የሚለቀቁ እንደዚህ ያሉ አስተማሪና አዝናኝ ዘጋቢ ፊልሞችን መከታተል ትችላላችሁ።